ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበት ዓመታዊ መታሰቢያ ጥቅምት 5። ገድላቸውንም እንዲህ እናሰማለን። የለመንከኝን ሁሉ አደርግልህ ዘንድ ቃል ኪዳን ሰጥቻለሁ። ለ80 ዓመት በጫካ ውስጥ በአንበሶችና ከነብሮች እንዲሁም ከአራዊት ጋር መኖርን ሳይፈሩ እስከ ሞት ድረስ የታገሱ እንዲሁም በዚህ ቋላ ተራራ ባለው ባህር ውስጥ 100 ዓመት ተዘቅዝቀው ለኢትዮጵያ ሰዎች ምሕረትን የለመኑ አባታችን ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበት ጥቅምት 5። በሀገረ ግብፅ የተወለዱት ጻድቁ አባት የእግዚአብሔር ትእዛዝ ሆኖ ስለ ኢትዮጵያ ይለምኑና ይማልዱ ዘንድ ፈቃዳቸው ስለነበር ቤተሰቤ፣ ሕዝቤ ወይም ሀገሬ ሳይሉ ወደ ሀገራቸው በመምጣት በጭንቅላታቸው ተዘቅዝቀው ደማቸው ፈሶ እስኪያልቅና ስጋቸው አልቆ አጥንታቸው እንደ በረዶ እስኪሆን ድረስ የጸለዩ ታላቅ አባታችን ናቸው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በተወለዱበትን ቤት አልኖሩምና እናት አባታቸው የሥጋ ዘመዶቻቸውም አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጅ ትላቸዋለች። ነቢያት፣ ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላው ነበር። በመንፈስ ቅዱስ ኃይል ወደ ፈለጉበት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸው ጸጋ የበረሃ እንስሳት አንበሳና ነብር ሁሉ ያገለግሏቸዋል። አባታችን ሁል ጊዜ እንዲህ ይሉ ነበር። የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጠመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። የሰው ልጅ ምግብን በመውደዱ በኃጢአት ይወድቃልና እኔ ስለ ሰውነቴ ምግብ መጠጥን አልፈልግም፣ ልብስም አልሻም። ራቁቴን ከእናቴ ማኅፀን እንደወጣው እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ። ከዚህ ከኃላፊው ዓለም በሞት በተለየው ጊዜ መብል መጠጥንና ልብስን ማን ያስከትልልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ ኖራለሁ። ነጣቂ ተኩላዎችና አራዊቶች ባሉበት እነርሱ እንዲበሉኝ ሥጋዬን እጥላለሁ። ዳዊት በመዝሙሩ የጻድቃን ሥጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች፣ ተናዳፊ እባቦች፣ ዘንዶች ወዳሉበት እገባለሁ፣ ምግብ መሆናቸው ዘንድ እወዳለሁ። ይህን በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊቱ ሁሉ እየሰገዱላቸው ይገዙላቸው፣ ከእግራቸውም በታች ተኙ ነበር። እንደሚታዘዝ ደቀ መዝሙርም ይታዘዙላቸው ነበር። ለጸሎትም በሚቆሙበት ጊዜ አብረዋቸው ይቆማሉ፣ በፊታቸው ይጫወታሉ። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 40ቱ እንስሳ የእግዚአብሔርን ዙፋን ተሸክመው 24ቱ ካህናተ ሰማይ ማኅጠንት ይዘው ቅዱሳን መላእክትና አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠላቸው። አባታችንም ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸናቸውና ካበረታቸው በኋላ ዮሐንስ ቀለምሲስ እኔን እንዳየኝ አንተም እኔን ማየት የምትችልበት ኃይል እሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝስ ነገር ምንድን ነው? ልይህ ብለህ በለመንከኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችን ዞርክ፣ ከአንበሶችና ነብሮች ከአራዊት ጋር መኖርን አልፈራህም። ጨክነህ እስከ ሞት ድረስ ታገስክ። የመረጥኩህ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ተወዳለህ አላቸው። አባታችንም ይህንን ቃል ከጌታችን ሲሰሙ አምላኬ ሆይ ይህን ልታደርግልኝ አይገባኝም፣
በፊትህ ሞገስን ካገኙ የገቦታን ሰዎች ማርልኝ፣ እነርሱ ኃጥአን ናቸውና አንተ ንስሐ ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውኃ እንባቸውን እያፈሰሱ ጥርሳቸውን እያፏጩ በደይን የሚኖሩትን አስባቸው፣ ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩት ማራቸው፣ ይቅር በላቸው እያሉ ለመኑት። ጌታችንም ወዳጅ ሆይ የለመንከኝን አልከለክልህም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያ ያደረጉትን ኃጥአንን ምሬልሃለሁ፣ የለመንከኝን ሁሉ አደርግልህ ዘንድ ቃል ኪዳን ሰጥቻለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችን ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉ አብረው ተደስተው እግዚአብሔርን አመሰገኑ። አባታችንም ይህንን ቃል ኪዳን ሲቀበሉ ዕድሜያቸው 300 ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የኃጥአንን ነፍስ አውጡ፣ ከእስራታቸውን ፍቷቸው አላቸውና እነርሱ የገቦታ ሰዎችን 3000 ነፍሳት ከደይን አውጥተው ወደ ገነት አገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንደ አንተ ካሉት ሰዎች በቀር በዓለም ላይ ያሉ ሰዎች እንዳያውቁ አደርጋለሁ። መላእክት ይጎበኙሃል እንጂ በካህናት በመነኮሳት ከምእመናን ወገንም ቢሆን ምንም ያለ ፈቃድህ አያይም። ወዳጅ ሆይ እንደወደድህም እኔን አባቴንና መንፈስ ቅዱስን በሦስትነት ያየኸኝ። አሁንም ወደ ኢትዮጵያ ሂድ፣ በዚያ ከደይን የምታወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዚች ሀገር ማን ያደርሰኛል አሉት። እግዚአብሔርም እኔ በሥልጣን ያደርሰሃለሁ ካላቸው በኋላ ከእርሳቸው ተሰወረ። አባታችንም የገቦታ ሰዎች ምሕረትን ሲያገኙ አይተው እጅግ ተደሰቱ። በሌላ ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ የቀኝ 300 ጊዜ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15ቱን መኃልየ ነቢያት መኃልየ ሰለሞንና ውዳሴ ማርያምን እየጸለዩ ለኃጥአን ምሕረትን ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተወለዱባት በተጠመቁባትና ከሞት በተነሱባት ዕለት እልፍ እልፍ ምርልሃለሁ አላቸው። ከዚህ በኋላ አባታችን 60 አንበሶችና ነብሮች እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊ መልአክ ቅዱስ ገብርኤልም ከነዚህ ተከታዮች ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብረ ቅዱስ ወደሚባለው ወደ ዝቋላ ወሰዳቸው። አባታችን በባህር ቆሞ ምስራቁን፣ ምዕራቡን፣ ደቡቡን 4ቱም ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸው በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባህር ውስጥ ገባ። እነዚህን የእጅ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮችም እንዳልቆም በሕያው ስምህ እምላለሁ እያለ ማለ። እንዲህም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችንም መልአኩን መላውን ኢትዮጵያ ሰው ካልማረልኝ ከዚህ ባህር አልወጣም አለው። መልአኩም ባጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖረ። ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንቱም ከ4 ማዕዘን እየመጡ 700 ሺህ 300 ሺህ እየሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፉ ድንጋይ ይፍቁታል። ይህንን ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላው ኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜ አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታችንም ዳሰሰውና ጤነኛ አደረገው፣ ወደ ምድረ ከብድም ሰደደው። ከዚህ በኋላ ወደ ላይ ወጥቶ
ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቆሞ ኖረ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራው መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜውን ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችን ነፍሱን ተቀብሎ አቅፎ ሳማት። በመላእክትና በቅዱሳን ሁሉ ምስጋና ሳረጋት። ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ በረከት ረድኤቱን ያሳትፈን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ይህንን መንፈሳዊ ቻናል ሰብስክራይብ በማድረግ ለሌሎች ሕዝበ ክርስቲያኖች እንዲዳረስ ሼር በማድረግ ቪዲዮቹ ላይክ በማድረግ ሐሳብ አስተያየታችሁንም በማስፈር መንፈሳዊ ድጋፋችሁ አይለየን እንላለን።